ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ በተለያዩ ክልሎች ከሚደረገው ትግል በጣም በፈጠነ ሁኔታ ህዝባዊ አመጽ ስርዓቱን ሊያፈርሰው እንደሚችልና ይህም ጊዜ እየቀረበ እንደመጣ በብሔራዊ ደህንነት ምክር ቤቱ በኩል መገምገሙን ነው ለአንከር ሚዲያ በደረሰ መረጃ ላይ ተመለከተው። በተለይ አዲስ አበባ ላይ ህዝባዊ ተቃውሞ በድንገት ሊከሰትና ሰርገው በገቡ የተለያዩ ኃይሎች ይገዛ የመንግስትን አቅም የሚያዳክም ብሎም ሊያፈርስ የሚችል እንቅስቃሴ እንደሚኖር የሚጠበቅ እንደሆነ በግምገማው ላይ መነሳቱ ተገልጿል። ይህን ስጋት ለማስወገድ ከወዲሁ ስራዎች መሰራት እንዳለበት በመወሰን አዲስ አበባና ሸገር ከተማን ማዕከል ያደረገ ልዩ መቺ ሰራዊት እንዲደራጅ መደረጉን ነው ባገኘነው መረጃ ላይ ተገለጸው። ይህ ልዩ ወታደራዊ መዋቅር በአዲስ አበባና በሸገር ያለውን የጸጥታ ደህንነት ሙሉ በሙሉ የሚቆጣጠር ሲሆን በአዲስ አበባ በ100 ኪሎ ሜትር ራዲየስ ከፍቼ፣ መቂ፣ መታራ፣ ወሊሶ ዙሪያ ያሉ አካባቢዎችን የሚሸፍን የጸጥታና ቁጥጥር ስራዎችን የሚያደርግ ሲሆን አስቸኳይ አዋጅ ሳይታወጅ እነዚህ አካባቢዎች በኮማንድ ፖስት ስር ሆነው አዲስ በተደራጀው ልዩ ወታደራዊ መዋቅር የሚመሩ እንደሆነ ተመልክቷል። ይህ የማይቀርን አመጽ ያስተነፍሳል በሚል በብሔራዊ የደህንነት ምክር ቤት ውሳኔ የተደራጀው ልዩ ወታደራዊ መዋቅር ከመከላከያ ሰራዊት፣ ከፌዴራል ፖሊስ፣ ከሪፐብሊካን ጋርድ፣ ከኦሮሚያ ልዩ ኃይል የተውጣጣ ሲሆን ሌተናል ጀነራል ሹማ አብደታ በዋና አዛዥነት የሚመራው እንደሚሆን ተገልጿል። በአብይ አህመድ ቀጥተኛ ትዕዛዝ የሚቀበለውን ይህንን ልዩ ወታደራዊ መዋቅር እንዲመራው የተመረጠው ሌተናል ጀነራል ሹማ አብደታ አሁን ካሉት የአብይ አህመድ ጀነራሎች በታማኝነቱና በጨካኝነቱ የሚታወቅ በመሆኑ በአብይ አህመድ ዘንድ እንዲመረጥ እንዳደረገው ነው ከምንጮች መረጃ ለመረዳት የተቻለው። ማንኛውንም እንቅስቃሴ እንዲከታተልና ፈጣን እርምጃ እንዲወስድ ስልጣን የተሰጠው ልዩ ወታደራዊ መዋቅር በአሁኑ ሰዓት ከመከላከያ ሰራዊትም ሆነ ከሌሎች የፌዴራል የጸጥታና ደህንነት ተቋማት በላይ ስልጣን ተሰጥቶት የብልጽግናውን ስርዓት ከመጣበት አደጋ እንዲያድነው ትልቅ ተስፋ የተጣለበት እንደሆነም ተገልጿል። በአዲስ አበባ በ100 ኪሎ ሜትር ራዲየስ ውስጥ በሚገኙ ከተሞች የፖለቲካ አመራሮች ተጠሪነታቸው ለዚሁ በስውር ኮማንድ ፖስት አቋቁሞ የጸጥታና ደህንነት ቁጥጥር እንዲያደርግ ለተደራጀው የሌተናል ጀነራል ሹማ አብደታ ልዩ ወታደራዊ መዋቅር እንዲሆን የተደረገ ሲሆን የፖለቲካ ስብሰባዎችን ጨምሮ ማንኛውንም የህዝብ መሰባሰቦች ከዚህ መዋቅር ዕውቅና ውጪ እንዳይደረጉ መመሪያ መሰጠቱም ተመልክቷል። ከትጥቅ ትግል ከሚያደርጉ አማጽያን ቀድሞ ስርዓቱን ያፈርሷል በሚል በአብይ አህመድ በኩል የተፈጠረው ስጋት ይከሰታል ተብሎ የሚጠበቀው አጠቃላይ ቀውስ ወደ ህዝባዊ አመጽ ሊሸጋገር እንደሚችል የሚያሳይ የደህንነት መረጃ መሰብሰቡን የሚገልጹት የአንከር ሚዲያ ምንጮች ይህን ጊዜም በጦር ኃይልና በፕሮፓጋንዳ ለመሻገር ርብርብ መደረግ እንደሚገባው በቅርቡ በተደረገው የብሔራዊ ደህንነት ምክር ቤት ስብሰባ ላይ ውሳኔ ላይ በመድረስ የተመለከተ መሆኑን ለማወቅ ተችሏል። የኦሮሚያ ብልጽግና የፓርቲ ስብሰባ በሀገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች የኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በአማራ ክልል እየተመናመነ የመጣ
የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ። በተለያዩ ክፍለ ከተሞች በተለይ በዋናነት በሸገር ከተማ ዙሪያ የሚገኙ ክፍለ ከተሞች በርካታ ከድህነት አሸንፏቸው አዲስ አበባ የዕለት ጉርሳቸውን ለመፈለግ የመጡ ከደቡብ ክልልና በተለይ ደግሞ በዋናነት ከአማራ ክልል የመጡ ወጣቶች በከፍተኛ ደረጃ የሚገኙበት ለምሳሌ ጠዋት ቢኬድ በቃ ሌላ ከተማ መጣ እስኪመስል ድረስ ነው። ወጣቶች ስራ ፍለጋ ባካፋቸውን ሌላ የግንባታ ቁሳቁስ መሳሪያዎቻቸው ይዘው የሚቀመጡበት ቦታ ነው እና የዛ ቦታ ላይ እንግዲህ በደንብ አድርገው እያፈሱ እየወሰዷቸው ነው የሚወስዷቸው። በሸገር ከተማ አካባቢ ያሉ የመጋዘኖች አሉ፣ የፖሊስ ጣቢያዎች አሉ። በእነዚህ ጣቢያዎች ነው ለጊዜው የተወሰኑ ቀናቶችን ካሰሯቸው በኋላ ከዛ በኋላ ወደ ወታደራዊ ካምፖች ነው የሚወስዷቸው። ይሄ ነገር ምናልባት አሁን ለብዙ ሚዲያዎች አዲስ ሊሆን ይችላል። ነገር ግን ህወሓት እና የፌደራል መንግስቱ ውጊያ ጊዜ መንግስት ወታደሩ ባለቀበት ጊዜ ህወሓትን አሸንፊያለሁ ብሎ ዱቄት አድርጌ በትኛዋለሁ ብሎ ባለበት ሰዓት እንደገና ህወሓቶች ራሳቸውን አጠናክረው መቀሌን ተቆጣጥረው የአማራ ክልልን አርፈው አዲስ አበባ ግስጋሴ እያደረጉ በነበረበት ሰዓት አዲስ አበባ ከተማ ላይ በይፋ በመሀል ከተማ ላይ ሊስትሮቹ ፌስታል የሚያዞሩ ላስቲክ የሚሰበስቡ ሰዎች፣ የቆሻሻ ስራ የሚሰሩ ወጣቶች በተለይ የሲዳማ የወላይታ እና የደቡብ ወጣቶች በዛን ሰሞን ከፍተኛ ፈሳ እየተፈጸመባቸው ነበር። የለመደውን ስርዓት አሁን ወታደሩ አለቀብኝ ባለ ሰዓት የለመደውን ነገር እያደረገ ነው ያለው። በርካታ ወጣቶች ወደ ለምሳሌ ኮየፈጭ አካባቢ ፕሮጀክት 16 የሚባል የግንባታ ሳይት አለ። እዛ አካባቢ በርካታ ወጣቶች ናቸው በስር የሚገኙት። ወዲያውኑ 5-6 ቀን ካሰሯቸው በኋላ ወደ ማሰልጠኛ ጣቢያ ነው የሚወስዷቸው። እንዲሁም ወደ አዲሱ ገበያ አካባቢም እንዲሁ አንድ ፖሊስ ጽሕፈት ቤት አለ። እዛ አካባቢም በጣም በርካታ ወጣቶች አስረው ለመጫን ዝግጁ እንደሆኑ ነው የሰማሁት መረጃ የሚያሳየው። መሳይ ይሄ ማንነትን መሰረት ያደርጋል በሚል የተገለጸው ላይ በተመለከተ እንግዲህ ይሄ አፈሳ አማራ ክልል ለሚካሄደው ጦርነት የሚውል ከሆነ በአብዛኛው አማራም ከሆኑ እየታፈሱ ያሉት ምን ያህል ስኬታማ ይሆንልናል ብለው ነው በአማራ ክልል የአማራ ተወላጆችን ወታደራዊ ምልመላ አድርገው የሚወስዷቸው? እንደው ከዚህ አንጻር ያሰቡበት ነገር አለ ወይስ ከወታደራዊ ተልዕኮ ባሻገር ሌላ ነገር እየተደረጉ ይሆን? እነዚህ የታፈኑት የታሰሩ ሰዎች የደረሰኝ መረጃ ምንድነው? የኦሮሚያ ክልላዊ መንግስት በኦሮሚያ ክልልና በአማራ ክልል በሚደረጉ ውጊያዎች እየሞቱ ያሉት በርካታዎቹ እጅ እየሰጡ ያሉት በርካታዎቹ የኦሮሞ ወጣቶች ናቸው የሚል ድምዳሜ ደርሶ ለመንግስት ጥያቄዎችን እንዳቀረበ ለፌደራል መንግስቱ ጥያቄዎች ለዚህ መፍትሄ ያስፈልጋል የሚል ጥያቄ እንዳቀረበና አሁን ወደ አማራ ክልልም ሄዶ በጥፍ እየተመረቀ ያለው ኦሮሚያ ክልልም ራሱ የሚደረገው ጦርነት እርስ በርሱ የኦሮሞ ወጣት እያለቀ ነው የሚል ድምዳሜ ላይ ደርሰዋል። ስለዚህ ወደ መከላከያ ሰራዊት በርካታ ስርዓት ወጣቶችን በማፈን የአማራ ተወላጆችን የደቡብ ክልል ተወላጆችን አፍኖ ወደ ወታደራዊ ካምፕ ማሰልጠኛ ወስዶ በማሰልጠን የኦሮሞ ወጣቶችን ወይንም የስርዓቱ ደጋፊ አንድ ቋንቋ ተናጋሪዎችን አደጋ እንዳይደርስባቸው ለማድረግ ከፍተኛ እንቅስቃሴ እየተደረገ እንደሆነ ነው የምሰማው። ግን በውጤት ደረጃ ግን እየተመለከትን እንደሆነ አማራ ክልል ላይ 30 ደቂቃ 15 ደቂቃ 20 ደቂቃ ሳይዋጋ እጁን ለፋኖ ያውም አንገትክን ይቆርጣል፣ ጠብሶ ይበላል፣ ይገላል እየተባለ የሰለጠነ የኦሮሞ ወጣት ኦሮሚያ ላይ ብቻ ሳይሆን አማራ ክልል በሚደረገው ጦርነት ያለምንም ውጊያ እጁን እየሰጠ እንደሆነ የሰከላ እና የአይምባ ውጊያ እና የተገኘው ምርኮ በቂ ማስረጃ ነው። ከፍተኛ ቁጥር ያለው ወጣት መከላከያ ሰራዊት አባል የነበረ ከማሰልጠኛ ወጥቶ ምንም አይነት ውጊያ ተሞክሮ የሌለው ምናልባትም አንዳንዶቹ በውጊያ ስልጠናቸው ምንም አይነት ጥይት በተኮስ ስልጠና ያልወሰዱ ገና ውጊያ በተጀመረ በ10 እና በ15 ደቂቃ ውስጥ በሱሪያቸው ላይ ሽታቸውን እየሸኑ እየተያዙ ያሉ ፈቃደኞች አይደሉም። ታፍነው እንደሄዱ ከዚህ በፊትም ልምድ ያለው መንግስት ስለሆነ አፍኖ የወሰዳቸው እንደሆነ በርካታ ማሳያዎች አሉ። ሲያዙ መከላከያ
ከሰራዊቱ ያመልጠው በፋኖች ሲያዙ ከፊታቸው ላይ የሚታየው ደስታ ራሱ በቂ ማስረጃ ነው። ስለዚህ ምንም አይነት ውጤት አያመጣም። ልምድ ያለው የመከላከያ ሰራዊት ከህወሓት ጦርነት ጀምሮ በአማራ ክልል፣ በኦሮሚያ ክልል፣ በወለጋ አካባቢ እየተደረጉ ባሉ ጦርነቶች ልምድ ያለው በትክክል ስልጠና የወሰደ ምናልባት ዓላማ እንኳን ባይኖረው የመተኮስ የመከላከል የማጥቃት ልምድ ያለው የመከላከያ ሰራዊት አባላት በሙሉ አልቋል። አሁን አዲስ ነው። አንድ ወር ወይም አንድ ወር ከ15 ቀን ነው ወታደራዊ ማሰልጠኛ ውስጥ አስገብተው ለብለብ ስልጠና ወስዶ ከሄደ በኋላ በውጊያ ተሞክሮ ስለሌለው የሚመራው ልምድ ያለው ወታደር ባለመኖሩ ጥቃት እየደረሰበት በርካቶቹ እጅ እየሰጡ እየተማረኩ እየቆሰሉ እየሞቱ ነው የሚገኙት። እንግዲህ በሰራዊት ብዛት መዳን ቢችል ኑሮ ምናልባት በየወር ከ15 ቀኑ ማሰልጠኛዎችን ሞልቶ እያወጣ ወደ ውጊያ እየሄደ ያለ ሰራዊት ይሄን መንግስት ማዳን ይችል ነበር። ግን ይሄ መፍትሄ ሊሆን አይችልም። የአማራ ክልል ጦርነት ህዝባዊ ጦርነት ነው። የህዝብ ብሶት የወለደው ነው። ስለዚህ ምንም አይነት የሰለጠነ ሰራዊት ክላሽ የያዘ ብሬን የያዘ ድሽቃ የያዘ ብቻ ሳይሆን ሮኬትና መድፍ የታጠቀ ሰራዊት ከእንግዲህ በኋላ ሚሳኤል የታጠቀ ሰራዊት ወደ ክልሉ ቢሄድ ምንም አይነት ውጤት እንደማያመጣ በርካታ ማሳያዎችን መጥቀስ ይቻላል። በመጨረሻም በተለያዩ የአማራና የማዕከላዊ ኢትዮጵያ አካባቢዎች በአማራ ተወላጆች ባለሀብቶች ላይ የአፈና እርምጃ እየተወሰደ መሆኑ ተገለጸ። በጉራጌ አካባቢ ከ100 በላይ የአማራ ተወላጆች ፋኖን ትደግፋላችሁ በሚል ምክንያት ታስረው እየተደበደቡ መሆናቸውን የደረሰን መረጃ ያመለክታል። በአዳማ ናዝሬት ሰሞኑን ከ20 በላይ የአማራ ተወላጅ ባለሀብቶች ለፋኖ ገንዘብ ልካቸዋል ተብለው ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአነስተኛ የንግድ ስራ ላይ የተሰማሩትን የአማራ ተወላጅ የሆኑ ነዋሪዎችን ከ100 ሺህ እስከ 150 ሺህ ብር በግዳጅ እየተነጠቁ ያልከፈሉት ወደ እስር ቤት ተወስደው ከፍተኛ ስቃይ የሚደርስባቸው መሆኑን ለመረዳት ተችሏል። ፋኖ ሰበብ ምክንያት ሆኖ በርካታ የአማራ ተወላጅ ባለሀብቶች እየታሰሩ ነው። እዚያው አዳማ አንዲት ባለሀብት የ150 ሚሊዮን ብር ህንፃዋን በ90 ሚሊዮን ብር ሸጣ ከአካባቢው እንድትለቅ የተደረገች ሲሆን ሌላ ባለሀብት እስር ቤት ላለመግባት 30 ሚሊዮን ብር እንዲከፍል መደረጉን ከዚህ ቀደም መዘገባችን ይታወሳል።